ሰላም ሰላም ቤተሰብ ዛሬ ደግሞ ማሳያችሁ ምንድነው ካናቫን በመጠቀም ዩቲዩብ ተምብኔል እንዴት እንደምናዘጋጅ ነው። መጀመሪያ ፕሌይ ስቶር ላይ እንገባለን። ካናቫ ብለን ሰርች ስናደርግ ካናቫ ኤአይ ፎቶ ኤዲት ቪዲዮ ኤዲቲንግ የሚል ይመጣልናል ማለት ነው። እኔ ዳውንሎድ ስላደረኩት ኢንስታልድ ነው የሚለኝ ኦፕን ላለው ማለት ነው። እኔ ዜን አውተር ፊቸሩ ይሄን ይመስላል። ዲስክራይብ ዩር አይዲያ ከሚለው ላይ ሜክ እንላለን ዩቲዩብ ተምብኔል ኦን እንልና የምንፈልገውን አይዲያ ለምሳሌ አሁን ትራዲሽናል ፌስቲቫልስ ኢትዮጵያ ብንል ለምሳሌ ትራዲሽናል ኢትዮጵያ አልኩት ማለት ነው። ስለዚህ ምንድነው እንልክለታለን በዚህ ተጠቅሞ እንትን እንዲሰራለን ማለት ነው። ቲንኪንግ እያለ ነው ብሬንስቶርሚንግ ስለዚህ የተለያየ ሰጥቶናል ማለት ነው። ከደበረ ምናምን መቀየር እንችላለን ሞር ዲዛይን ማለት እንችላለን። ኦር ደግሞ በአማርኛ መቀየር ከፈለግን ቼንጅ ኢንቱ አምሃሪክ ቼንጅ ኢንቱ አምሃሪክ ብንለው ወደ አማርኛ ይቀይርናል ማለት ነው። ግን ሴንድ እንላለን። እሺ እንቀይር ቋንቋ ሜክ ቼንጅ ኢንቱ አማሪክ ሳይሆን አማርኛውን ጽፋችሁ ነው የምትነግሩት። ዩዝ ዚስ በሉት። አሁን ላይ አማርኛ እንትን አለም እያለ ነው። ስለዚህ ምን ታደርጋላችሁ? ዩዝ ዚስ ትሉና የኢትዮጵያ ባህላዊ ክብረ ባህላት እንደዚህ ብንለው ስለዚህ እንደዚህ መጠቀም እንችላለን። ይሄን ተጠቀም ስንለው ማለት ነው። ግን ሶስት ሰርቶልናል። ሞር ዲዛይን የምንለው ከደበረን ሶስቱ ከደበረን አሁንም ሞር ዲዛይን ማለት እንችላለን ማለት ነው። ይኸው የኢትዮጵያ ባህላዊ ክብረ በዓል ምናምን ብሎ በዚህ መልክ ሰጥቶናል ማለት ነው። ይኸው አማርኛ ቦታ ማለት ነው። ስለዚህ ምን መጨመር እንችላለን ደግሞ ባክግራውንዱ ምን ይሁን? ባክግራውንድ ለማስተካከል ሜክ ባክግራውንድ ምን እናድርገው? ቴክኖሎጂ የሆነ ነገር ወይም ተራራ ምናምን ያለበት ይሁን ካልነው ማውንቴን ማውንቴንስ የፈለግነው ማድረግ እንችላለን። ስለዚህ ማውንቴንስ ይሁን አልኩት እኔ አሁን እዚህ ሜክ ዘ ባክግራውንድ ማውንቴንስ ባክግራውንዱ ተራራ ይሁን ምናምን አልኩት። ተራራ ምናምን ፀሀይ ምናምን ያለ አምጥቶልናል ማለት ነው። ስለዚህ እንደዚህ አድርገን መስራት እንችላለን። ለምሳሌ ይሄ ከተመቸን እንደዚህ እናደርግና ስለዚህ ያው ስክሪንሾት እናደርገዋለን ማለት ነው። ዜን ስክሪንሾት ካደረግን በኋላ እንወጣና ፒክስል ላብ ላይ እንሄዳለን ማለት ነው። ስለዚህ ቀጣይ ስክሪንሾት ካደረግን በኋላ ወደ ፒክስል ላብ እንሄዳለን። ፒክስል ላብ ከፈትን በኋላ ዲሊት ማለት እንችላለን። ምን እንደምናደርገው ወደ ተምብኔል መቀየር አለብን። ሶስት ዶቷን እንነካና ኢሜጅ ሳይዝ እንላለን። ከስተም የሚለውን እንነካና ዩቲዩብ ተምብኔል ነው የፈለግነው። ዩቲዩብ ተምብኔል ኦኬ እንላለን ማለት ነው። ከዛ በኋላ ፕላስ ምልክቷን እንጫንና ፍሮም ጋላሪ ያሁኑን ፎቶ እናመጣለን ማለት ነው። ይኸው ይሄ ነው ፎቶ። ዜን ክሮፕ እናደርገዋለን እንደዚህ
በቀላሉ ከዚያው ላይ እናደርጋለን ራይት እንላለን ማለት ነው። ግን በዚህ ልክ ማስፋት አለብን ማለት ነው። እንደዚህ ቆጠት ቆጠት እያደረግን ግን ያው አሁን አሪፍ ሆኖልናል ማለት ነው። እቺን የሴቭ ምልክቷን እንጫናለን። ሴቭ አስ ኢሜጅ እንለዋለን። ከስተኛውን አሁንም ቬሪ ሃይ ኳሊቲውን በስነ ስርዓት መመጠን ስላለብን ዜን ሴቭ እናደርጋለን ማለት ነው። በቃ አሁን ተምኔላችን ዝግጁ ሆኗል ማለት ነው። እንደዚህ ነው። ሌላ ማሳያችሁ ነገር ካለ ኮሜንት ላይ አሳውቁኝ። አመሰግናለሁ።